ሃይ እንዴት ነህ? እንዴት ነሽ? ተሻለሽ? ደህና ነኝ። የተሻለኝ ነው። እኔ የምልህ አንተ ልጅ ግን ፍቅረኛ አለክ እንዴ? ምን አይነት ጥያቄ? ምን ወጣት አይደለክ? እንደምታካብደው ቀለል አድርገው መልስልኛ። መልስላት እንጂ አንቺም ሊዛ። አዎ እኔም መስማት ፈልጋለሁ። እውነቱን መናገር አለብኝ። ያው ያሰብኳት ልጅ አለች። ፈጣሪ ከፈቀደ ያው ወደፊት ከሷ ጋር መኖር ነው የምፈልገው። ማለቴ ህልሜም ሁሉ ነገሬም እሷ ነች። ወይኔ እኔን ባልሆነ። አዎ እኔን ነው፣ ሌላ ማንንም ሊሆን አይችልም። ስለዚህ አዘጋጅቷል ማለት ነው። እና እሷ ታውቃለች? አይ በቃ ከዚህ በላይማ ጥያቄ ማስተናገድ አልችልም። እኔ ላይ ነኝ ሊዛ። ጓደኛዬ እመኚኝ፣ ስላንቺ ነው ያወራው። የምር ስላንቺ ነው ያወራው። የምር እኔን ነው አይደል? ኦፍኮርስ። ታዲያ ማን ይሆናል ካንቺ ሌላ? አንቺን ባይሆን ኖሮ መቼስ አንቺ ፊት እንደዚህ ባላለ ነበር። ሲጀምር እኮ አወራሩ ምናምን ካየሽ በቃ ለአንቺ ለመናገር ምናምን በቃ ይሆናል። ወይኔ ደስ ሲል። ስለዚህ ቶሎ በይ፣ ቶሎ ብለሽ እንዲነግርሽ ማድረግ አለብሽ። ምናልባት ፈርቶሽ ነው የሚሆነው እንጂ ይወድሻል። እስኪ አስቢ፣ በዚህ ጊዜ ወንድ ልጅ እቤቱ አምጥቶ ተንከባክቦ አክብሮ ሲያኖርሽ። አዎ ልክ ነሽ። ግን እንዴት በምን መንገድ እንዲነግረኝ ላደርገው እችላለሁ? እኔም እኮ እፈራለሁ። ኧረ ፈራቱኝ ወደዛ እንዴ! የምን ፈራ መሆን ነው? ፈጠን በይ እንጂ። የኔ ልጅ መሰረት የደውላልሽ ነበር? ደህና ናት? እንደው ልቤ ጭንቅ ጭንቅ አለው እኮ። አይ አልደወለችልኝም። ምን ሊፈጠር ይችላል ብለሽ ነው? ምን ሆነን የጨነቀሽ? ወጥቼ እንዳላገኛት ደግሞ ወንድም ይገለኛል። አይ እንደሱማ አይሆንም። እንደው አንድ ነገር ትሆናለሽ ብዬ ሰግቼ እኮ ነው። ወይ ደበቅ ልበልና ካነሳችን ልደውላት እንዴ? በእርግጥ ላታነሳልኝ ትችላለች። እስቲ ደውይ ሞክሪላት። እሺ እናቴ። እስቲ አንተ ፈጣሪ አንተ ጠብቅልኝ። እስቲ ቤት ወለ ቤት ደውይ እስቲ። እሺ እናቴ። ካነሳችልኝ ታናግሪያታለሽ? አይ ማውራቱን ሳላወራት ያጠፋችው ጥፋት ይቅርታ የሚባል አይደለም። ባለችበት ሰላምቱ እንደናቱ። ሲጀመር አታነሳም። አይ እንደው መከራዬ፣ እንደው ምን ይሻለኛል? ቆይ ምን ላድርግ? እኔ እንጃ እናቴ። ቆይ ምን እናድርግ? አይ መከራዬ እንደው እኔ ምንሽ ጓደኛዬ፣ ቆይ ምን ይሻለኛል? ምን ባረግ ይሻላል? ምን ትመክሪኛለሽ? አይ ሚን ባለባበስሽ ምናምን እንዳለልሽ ባለባበስሽ የሚደርስብሽ ሰው የለም። ሲጀምር ካጠገቡ ስለሆንሽ ሩቅ መሄድ አይጠበቅብሽም። ወይ ደግሞ በቃ ሙቪ ምናምን ጋብዥ፣ በቃ አጠገቡ ስትሆኚ ምናምን ነገር አለ ቅፍት ምናምን ነገር። ወይ አይ ሚን ይሄን ሴት አይደለሽ?
በቃ በፍቅር አይን ምናምን ነገር ተመልከችው። እንዴ እንዴ ታዲያ መቼስ እንግዲህ አብሮሽ እየተራገጥሽ እንዴት እንደማታረጊያት ተስፋ አደርጋለሁ። ሲጀምር ወንድ ልጅ የሚወድሽ የሆነ ለየት ያለ ነገር ሲኖርሽ ነው። ያው እሱን ለማሸነፍ ደግሞ ትክክለኛ ፍላጎቱን ማወቅ አለብሽ። ለምሳሌ የሚወደው ምግብ ካወቅሽ መጋበዝ፣ ካልሆነ ደግሞ ማብሰል፣ ምን እንደሚያስደስተው ማወቅ። የሆነች ከሱ ጋር ስትሆኚ በቃ የሆነች ህፃን ልጅ ምንም አታውቅ አላ ደስ የምትል ልጅ መሆን፣ የሆነች ቀበጥ ልጅ ምናምን መሆን። በቃ ልቡን እርፍ የምታደርገው ሴት መሆን አለብሽ። በእውነት የሚያስበውን ነገር ቀድመሽ ማወቅ አለብሽ። በቃ አላ አንጀሽታ እንድታደርግ ይገባል። ከዛ ደግሞ ያው ነፃነቱ ምናምን በደንብ መስጠት አለብሽ። አረ ጓደኛዬ ይሄ ነገር ከባድ ነው እንዴ። አንቺ ትቀልጃለሽ እንዴ? ምን ነው ከባድ? አስቢው እስኪ ከስርሽ ሆኖ ጠዋት ማታ እያየሽው ማማል አይደለም እንዲሰቀልኩ ማድረግ ትቻለሽ እንዴ? ምንሽ ነው? ወድ እኮ ነው። ወይ ደግሞ በሌላ ሰው አስቀኝ። እንደውም እሱ በጣም ትልቁ መፍትሄ ነው። አረ ተይ፣ እንዲማ ተጃጅዬ ራሴን አላዋርድም። ተይ እባክሽ፣ ራስሽን ከፍ አድርገሽ ምን ላይ ደረሽ? ፍቅር እኮ ከክብርም ይበልጣል። ማለት በቃ የትኛውን የሚሆነ መንገድ ተጠቅመሽ የኔ ምስል ልጅ የራስሽ ማድረግ አለብሽ። አይ ጓደኛዬ፣ ፍቅር እፈልጋለሁ ማለት ክብሬን ዝቅ አደረግኩ ማለት አይደለም። ይሄ ነገር እንኳን ይቅርብኝ። በዚህ መንገድ ህሊናዬ አይፈቅድም። አይቀርብሽም በፍጹም። ባይሆን ሌላ መንገድ እንፈልጋለን። ቆይ አንቺ አንዷ መታ ብትወስድብሽስ? አረ እንዴ እንደዛማ አይሆንም። እኔ እሱን አጥቼ መኖር አልችልም። እንደዚህ አይነት ሀሳብ ታይ። ያው እስክትሄድ እኮ እየጠበኩ ነበር። ቤሉል አሁን የሚሆነ ሰው እንዳያይ እንዴ። እና ቆይ ምን ላድርግ? ናፍቅሽኛ? በጣም ነው ናፍቅሽኝ። በየሰዓቱ አብሬሽ ብሆን አብሮኝ የሚሆኑ ሰዎች በሙሉ አንቺውን ቢሆኑ ብዬ ነው የምመኘው። አሁንማ የሆነ ሩቅ ቦታ ሄደን ከአንቺ ጋር ብቻ መሆን ነው የምፈልገው። ይሄን ያህል የምትወደኝ? እቺ ምንድን ናት? የኔ ፍቅር ቃል እኮ አይገልጸውም። አንዳንዴ የማትናገሪው ነገር አለ አይደል? የሆነ ከማውቃቸው ሴቶች ሳነጻጽርሽ፣ ማለቴ ማነጻጽር ሳይሆን ሳስብሽ ከነሱ አንፃር እነሱ እንደ ገለባ ነው የሚቀሉብኝ። ማለት የሆነ ሴት የማይመስሉኝ፣ ኧረ እንደውም ጤነኛ የማይመስሉኝ። እድለኛ ነኝ አይደል? እድለኛው ማን ነኝ? ስወድሽ እኮ እውነት ምንም በሌለኝ ሰዓት መጽናኛ አንቺ ነሽ። ለእኔ ደግሞ አንተ አለህልኝ። አዎ እንዴ፣ በምንም አይነት ሁኔታ ውስጥ ብትሆኚ እኔ አለሁልሽ። እወድሻለሁ፣ አከብርሻለሁ። የሆነ ከአንቺ ጋር ትልቅ ነገር ነው የማስበው። ልቀፍ እንዴ? ለምንድን ነው የምትጠይቂው? የእውነት በጣም እድለኛ ነኝ። ስሚ፣ በረንዳ ላይ ነው እንዴ? አረ ሰው ይመጣል። እሺ በቃ ማታ በረንዳ ላይ እናወራለን። እሺ እሺ በቃ ቤትዬ በቃ ላይ ነው የመጣው። እሺ በእናትሽ ደግሞ ሄደሽ እንዳትቀሪ። እኔ እኮ አስቀመጥሽው ቃል ነው የምትመስይው። አይ ምንም አይደለም፣ መጣሁ። ቆይ ለምንድን ነው ስተኛ ሄደችው? ታስጠላ። ምን ቀር? አይ ከመጀመሪያው ነው የምትሄድ ነበር ካልሽ እሺ። እኔ የምልሽ ግን ወንድምሽ ምንድን ነው የሚወደው? ማለት በቃ ከምንም ነገር በላይ አስበልጦ የሆነ ነገር ቢፈልግ ምንድን ነው የሚወደው? ለምን ፈለግሽው? ቆይ እንደሚወደድሽ እንዴ? ኧረ በእናትሽ ይቅር ይበልሽ ወደዛ። ደግሞ እኔ ምን ብዬ ነው እሱን የምወደው? ማለት ወንድሜን የላክሽው ባልሆነ? አይ ንቄው አይደለም ግን የጓደኛዬ ነው። የማ የሊዛ ነው? ቆይ እሷ አክስቷ አይደለች እንዴ?
ልጅቷን ጥለሻት ነው እንደምታሽው? አይ ከሰው ጋር ብቻ አላለች። አረ እሺ ቢላ አንድ ነገር ላናግርህ ነው። ማለቴ ላናግርህም ልጠይቅህም። ምን ነው ችግር አለ እንዴ ሊዘይ? አረ ምንም ችግር የለም። ቅድም ባልከው እኮ እንድናወራበት ብዬ ነው። አዎ ቀጥታ ንገሪው፣ እንደዛ ይሻላል። ሊዘይ ቅድምም ብዬ ነው ሳላውቅ የማይሆን ነገር ተናገርኩ እንዴ? አይ እንደዛ አይደለም። እና ምንድን ነው? በይ ንገሪ። ምን መሰለ ቢሉዬ፣ እኔ እናንተ ዘመዶች ሳንሆን ጓደኛሞች ነን አይደል? ምን ሆነሻል ሊዘይ? ለምን በቀጥታ ወደምትፈልጊው ነገር አትገቢ? አሁን ያልሽው ነገር እኔን ጠፍቶኝ? አይ ይጠፋል ብዬ ሳይሆን ለምንድን ነው እዚህ ውስጥ ተደብቀው የሚያወሩት? ምን እያለችሁ ነው? ሊዛ ቶሎ ንገሪው፣ ይህ ድል የትም አታገኘውም። ፈርቶሽ ነው እንጂ አንቺን ነው የሚወድሽ። ቆይ ግን ለምንድን ነው ራሱ የማይነግረኝ? ለነገሩ ሊዛ ደህና ነሽ? በጣም እየተጨነቅሽ ነው ያለሽው። አዎ በጣም እየጨነቀኝ ነው። ለምን? አሁን የምነግርህን ነገር ለማንም ከዚህ በፊት ብዬው አላውቅም። እሺ ምንም ይሁን ቶሎ ንገሪ። ይኸውልህ በላ፣ ይሄ እኔ ከበፊት ጀምሮ